ትምህርት የመማሪያ ክፍል ፈተና ወይም መጽሐፍ ብቻ አይደለም። ትምህርት በራስ መተማመን፣ እድል እና መጨረሻው እኛ የምንመርጠው የወደፊት መንገድ ነው። የኢትዮጵያ ስፔሊንግ ቢ ከ12 ዓመታት በላይ ያንን የወደፊት መንገድ እያቀና መጥቷል። የታዳጊ ወጣቶችን እድል ወደ ድልና ስኬትም ቀይሯል። የማህበረሰብ ኩራት ከልጆች ይጀምራል በሚል እምነት የተመሰረተው የኢትዮጵያ ስፔሊንግ ቢ ዛሬ በሀገር አቀፍ ደረጃ የወጣቶችና ታዳጊዎች ማበረታቻና የታመነ የንባብ ተቋም ሆኗል። እንዲሁም ቃላትን ያጠናክራል፣ በራስ መተማመንን ያበረታታል፣ ዲሲፕሊን ይገነባል፣ የትምህርት ብቃትን ያሳድጋል። ነገር ግን ይህ ፕሮጀክት ከኢትዮጵያ ውጪ ከዚህ ቀደም ተጀምሮም ነበር። ከኢትዮጵያ ስፔሊንግ ቢ በፊት መስራች በሆኑት በአቶ አብይ ተክሌ በአሜሪካ የኢትዮጵያ አሜሪካ ስፔሊንግ ቢ መሰረት ተጣለ። በዋሽንግተን ዲሲ ከማህበረሰብ የማስተማርና የመማር ፕሮግራሞች ጋር በመተባበር ተማሪዎች በየሳምንቱ ቃላትን ይማሩ፣ ስፔል ያደርጉ ነበር። እንዲሁም በመድረክ ላይ በፊት ለፊት ይቆሙ ነበር። ይህ ልምድ አንድ ነገር ግልጽ አደረገ። ይህም ተማሪዎቹ የፊደል ወይም ስፔሊንግ ችሎታቸውን ብቻ አልነበረም ያሻሻሉት፣ የትምህርት ውጤታቸውም ጨመረ። በራሳቸው ላይ ያላቸው እምነት በግልጽ ተጠናከረ። የመድረክ ላይ የመቆም ፍርሃታቸው ተወገደ። እንዲሁም የወላጅ ተሳትፎ ጨመረ። ስፔሊንግ ቀላል ልምምድ አልነበረም፣ የለውጥ መነሻ ሆነ። ያ በዲያስፖራው ውስጥ ተፈትኖ የተረጋገጠ ሞዴል ወደ ኢትዮጵያ ተመለሰ። ከዚያን ጊዜ ጀምሮ የኢትዮጵያ ስፔሊንግ ቢ የንባብ ፕሮግራሞችን ለማስፋፋትና በሰፊው ለማቋቋም ያልተቋረጠ ስራ አድርጓል። የኢትዮጵያ ስፔሊንግ ቢ ለብዙ ልጆች በመድረክ ላይ ለመጀመሪያ ጊዜ በመቆሜ ድምጼ ዋጋ አለው ለማለት አብቅቷቸዋል። ዛሬ የኢትዮጵያ ስፔሊንግ ቢ አዲስ ምዕራፍ ገንብቷል። ከአዲስ አበባ ትምህርት ቢሮ ጋር የተፈረመው የመግባቢያ ስምምነት የኢትዮጵያ ስፔሊንግ ቢ የመጀመሪያ ደረጃ ተማሪዎች የትምህርትን ጥራትን ለማሻሻል አንድ ስትራቴጂው አጋር አድርጎታል። ይህ ትብብር ብቻ አይደለም፣ የስርዓት ለውጥም ነው። ሁሉም ልጅ እንዲጠቀመው የቃላት ልማት፣ የንባብ ግምገማና የተማሪ ማበረታቻ በትምህርት ስርዓት ውስጥ እየተካተቱ ነው። ለዚህም የኢትዮጵያ ስፔሊንግ ቢ ከአዲስ አበባ ትምህርት ቢሮ፣ ከድሬዳዋ ትምህርት ቢሮና ከትምህርት ሚኒስቴር ጋር ያደረገው ይፋዊ ትብብር ፕሮግራሙን ወደ ትምህርት ስርዓቱ በማዋሃድ ለሚሊዮኖች ተማሪዎች የመድረስ እድልን ፈጥሯል። ከሌሎች ክልል ከተሞችም ጋር ለመስራት በሰፊው እየተንቀሳቀሰና ትልቅ ስራ እየሰራ ይገኛል። ይህ ማለት ስፔሊንግ ቢ የመድረክ ላይ ውድድር ብቻ ሳይሆን በትምህርት ቤቶች ውስጥ የሚቆይ ፕሮግራም መሆኑን ማረጋገጥ ነው። ሁሉም ተማሪ እኩል እድል ያገኛል። ተጽዕኖውም ዛሬም ብቻ ሳይሆን ነገንም ይገነባል። በራስ መተማመንና ዕውቀትን ያካፍላል። ነገር ግን ራዕያችን በአገር ውስጥ ብቻ አልቆመም። በኢትዮጵያ አሜሪካ ስፔሊንግ ቢና በኢትዮጵያ ስፔሊንግ ቢ የተሰበሰበው ልምድ የአፍሪካ ስፔሊንግ ቢን አፈለቀ። ዛሬ በ25 የአፍሪካን ሀገሮች ልጆች በቃል በንባብና በተመሳሳይ ራዕይ እየተገናኙ ነው። የረጅም ጊዜ ራዕያችን ግልጽ ነው። የአፍሪካ ስፔሊንግ ቢ ዋና መስሪያ ቤትን በአዲስ አበባ እንዲመሰረት ሲሆን በቅርቡም የአፍሪካ ስፔሊንግ ቢ ውድድርን በሀገራችን ለማዘጋጀትና የአፍሪካ ስፔሊንግ ቢ ዋና ተቋም ማዕከሉን አዲስ አበባ ለማምጣት ተግተን እየሰራን ስለሆነ ማህበረሰቡና የሚመለከተው አካል ሁሉ ድጋፉ እንዳይለየን ጥሪያችንን እናስተላልፋለን። ይህ ፕሮጀክት ኢትዮጵያ የአፍሪካ የንባብ መሪነት፣ የትምህርት ፈጠራና የወጣቶች ማበረታቻ ትልቅ ማዕከል እንድትሆን ማስቻል ነው። የማህበረሰብ ኩራት ከልጆች ይጀምራል። ኑ በጋራ ብቁና በራስ የሚተማመኑ ዜጎችን እናፍራ። የኢትዮጵያ ስፔሊንግ ቢ